በእርግዝናዬ ጊዜ በአብዛኛው መጠጣት የሚያስደስተኝ ቀዝቃዛና ጋዝ ያለው ነገር ነው። ሶዳ አልጠጣም። ስለዚህ ካምቦቻ ፈርመንትድ የሆነ ሻይ ነው። እሱን ወይም ደግሞ ስፓርክሊንግ ዋተር የጋዝ ያለው ውሃ ማለት ነው። እሱን ወይም ኮኮናት እና ውሃ ፍሪጅ ውስጥ አድርጌ አቀዝቅዤ እጠጣለሁ። አንዳንድ ጊዜ ደግሞ ስሙዚ እሰራለሁ። የተገኘውን ስትሮቤሪ፣ ብሉቤሪ፣ አቮካዶ አድርጌ በኮኮናት ውሃ ጨምሬ ፈጭና ስሙዚ አደርጋለሁ። አንዳንድ ጊዜ ደግሞ ጣፋጭ ነገር ስፈልግ ስሙዚ እሰራለሁ። ግን በቃ ማንጎና ኮኮናት ትንሽዬ ዝንጅብል ጨምሬበት በጣም ያስደስት ነው። ሌላ ቡና አልጠጣም። ሻይ በዝንጅብል በቀረፋ ሌሎችም ኸርባል ቲም ጨምሬ ሻይ እጠጣለሁ። ይህን ይመስላል።